በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ዛሬ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ከቅዱስ ወንጌል አንዳንድ ሀሳቦችን እያነሳን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባችኋለሁኝ። እንደሚታወቀው በየዓመቱ የደብረ ዘይት ዕለት የመድኃኒታችን ኢየሱስ ክርስቶስ ነገረ ምጽአት በተለየ ሁኔታ የሚታሰብበት፣ በትምህርቱም በስርዓተ አምልኮም በአጠቃላይ በአገልግሎቱ ሁሉ ትኩረት የሚደረገው የነገረ ምጽአቱ ጉዳይ እንደሆነ ይታወቃል። ይህ ማለት ግን የክርስቶስ ዳግም ምጽአት በዓመት አንድ ጊዜ ይታሰባል ማለት ሳይሆን በየዕለቱ ቅድስት ቤተ ክርስቲያን የምታስበውን የምጽአቱን ነገር በተለየ ሁኔታ ደግሞ በዓመት በቤተ ክርስቲያናችን በዚህ መንገድ ስለሚታሰብ ይህንን መነሻ አድርገን አብረን እንቆያለን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ እንደዚህ ይላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ የተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገሏችሁማል። ስለ ስሜም በአሕዛብ ሁሉ እየተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጠላላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል ይላል። እንግዲህ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ከተጻፉት የመጽሐፍ ቅዱስ ክፍሎች አንዱ ይህ የማቴዎስ ወንጌል ነው። እንግዲህ ሲነበብ እንደሰማነው ማንም እንዳያስታችሁ ተጠንቀቁ። በመጨረሻው ዘመን ከሚሆኑ ምልክቶች መካከል እዚህ ላይ ከተጠቀሱት የተወሰኑትን ያህል ብቻ ለማየት ያህል አንደኛው ስለ ሐሰተኞች አስተማሪዎችና ስለ ሐሰተኞች ነቢያት ነው። ስለዚህ ከሐሰት ትምህርት ከሐሰተኞች ነቢያት በስሜም ስለሚመጡት እኔ ክርስቶስ ነኝ እስከ ማለት ድረስ ስለሚመጡ ከእንዲህ አይነቱ የሐሰት ትምህርትና ከሐሰተኞች ነቢያት ተጠበቁ የሚል ነው። የሐሰት ትምህርት የተመረዘ ምግብ እንደማለት ነው። የተመረዘ ምግብ ሰውነትን እንደሚጎዳ እስከ ሕይወት እስከ ሞት ድረስ የሚያደርስ አደጋ እንደሚያስከትል ሁሉ የሐሰት ትምህርትም ነፍስን የሚጎዳ ከእግዚአብሔር የሚለይ ከእግዚአብሔር መንግስት ውጭ የሚያደርግ ስለሆነ ከሐሰት ትምህርት መጠበቅ እንደሚገባ ተጠንቀቁ ሲል ያስተማረውን እናገኛለን። በክርስቶስ ስም የሚመጡ በክርስቶስ ስም ስለ ክብራቸው፣ ስለ ጥቅማቸው፣ ስለ ዝናቸው ሲሉ
በኢየሱስ ክርስቶስ ስም እስከ መምጣት እንደሚደርሱ አስቀድሞ መጠንቀቅ እንደሚገባ ለደቀ መዛሙርቱ የተነገረው ዛሬም ለእኔና ለእናንተ በመንፈሳዊ ሕይወታችን በጥንቃቄ እንደ እግዚአብሔር ቃል መኖር እንድንችል የተጻፈ ቃል ነው። መድኃኒታችን ኢየሱስ ክርስቶስ ካስተማራቸው የመጨረሻ ምልክቶች መካከል አንዱ ይህ ነው። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 29 ላይ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ በመካከላችሁ እንዲነሱ አውቃለሁ አለ። የሐዋርያት ሥራ ምዕራፍ 20 ቁጥር 29 ላይ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ በመካከላችሁም እንዲነሱ አውቃለሁ አለ። እንግዲህ እነዚህ ተኩላዎች ወይም ጨካኝ የተባሉት ለሕዝቡ የማይራሩ፣ ለሕዝቡ መንፈሳዊ ድነት፣ ለሕዝቡ መንፈሳዊ ሕይወት የማይራሩ ናቸው። እነዚህ ይመጣሉ መቼ? አሁን ከሄድኩ በኋላ። ሐዋርያው ቅዱስ ጳውሎስም የመጨረሻውን ሐሰተኛ መምህራን፣ ሐሰተኛ ለሕዝቡ ስለማይራሩ ጨካኞች በዘመናችንም ምን ያህል ሕዝቡ በተለያየ መንገድ ሰብሳቢ በማጣት መንጋው በመባዘንና በመባከን እንደሚያሳልፍ ይታወቃል። ምክንያቱም ለራሳቸው ብቻ የሚኖሩ እረኞች ወይም መሪዎች ለሕዝቡ መባዘን ደንታ አይሰጣቸውም። እንደተገለጸው ጨካኞች ነው የተባሉት፣ ጨካኞች ናቸው። የሕዝቡ መንፈሳዊ ሕይወት የሕዝቡ በሚያስፈልገው እረፍት በሚያስፈልገው ነገር ሁሉ ሊያሳርፉ የማይችሉ በክርስቶስ ስም ለራሳቸው የሚኖሩ ሰዎች ለመንጋው የማይራሩ መሆናቸውን ሐዋርያው ቅዱስ ጳውሎስም የገለጸውን እናገኛለን። ስለዚህ በመካከላችሁ እንዲነሱ አውቃለሁ ነው ያለው። ከሩቅ ሳይሆን አጠገብ ያሉ ናቸው። በስሙ የሚኖሩ በክርስቶስ ስም እየኖሩ ለሕዝቡና ለመንጋው የማይራሩ ጨካኞች። ሁለተኛው የጦርን ወሬ ትሰሙ ዘንድ አላችሁ የሚል ነው። ይህ ሊሆን የግድ ነውና ተጠበቁ አለ። ተጠንቀቁ፣ አትደንግጡ። እንግዲህ መቼም ጦርነት አስፈሪ ነገር ነው። እንግዲህ በምድር ላይ የሚከሰቱ የተለያዩ ከዘመኑ መጨረሻ ምልክቶች ጋር ተያይዞ የሚመጡ አስፈሪ የሆኑትን ነገሮች ሁሉ በመፍራት ሳይሆን በመደንገስ ሳይሆን በመጠንቀቅ መጠበቅ እንደሚገባ አትደንግጡ አለ። እንደ እግዚአብሔር ቃል መኖር በሚፈጠሩ ነገሮች ላለመሸበር ጠቀሜታ እንዳለው አስቀድሞ መድኃኒታችን ኢየሱስ ክርስቶስ ይህ ሊሆን የግድ ነውና ተጠበቁ፣ ተጠንቀቁ፣ አትደንግጡ አለ። በቃሉ እውነት የሚኖር ሰው አይሸበርም፣ አይደነግጥም። ሶስተኛ ራብና ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል የሚለው ነው። ቁጥር 7 ላይ ራብና ቸነፈር፣ የምድር መናወጥና እንደዚሁም በልዩ ልዩ ስፍራ ይሆናል። እንግዲህ የምድር መናወጥ በሀገራችን ሳይቀር እንግዲህ እየሰማን በየጊዜው ብዙዎችን ለስጋት የዳረገ ተሰምቶም ታይቶም የማይታወቅ በተለይ በቅርብ ጊዜ ከቅርብ ወራት ወደዚህ በቀን በተደጋጋሚ በሳምንትም እንደዚሁ በተደጋጋሚ ሲከሰት የምናይበት ሁኔታ አለ። እንግዲህ እነዚህ ነገሮች ሁሉ የእግዚአብሔር ቃል የታመነ ስለሆነ የቃሉን እውነት አውቆ የቃሉን እውነት ተረድቶ እንደ ቃሉም ራስን መጠበቅ በቃሉ እውነት ለመኖር ራስን ማዘጋጀት ከድንጋጤ ከፍርሃት ይታደጋል ማለት ነው። ሶስተኛው የፍቅር መቀዝቀዝ ነው። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች አለ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ይሄ የመጨረሻው ዘመን ምልክት አንዱ ነው። የክርስቶስ ዳግም ምጽአት ምልክትም አንዱ ነው። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አመፃ ከሰፈነ፣ አመፃ ከነገሰ ፍቅር ሊኖር አይችልም። ሐዋርያው ጳውሎስ ለጢሞቴዎስ ለመንፈስ ልጁ ለጢሞቴዎስ በጻፈው ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ አለ። ነገር ግን በመጨረሻው ዘመን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ አለ።
ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሰተኞች፣ ሐሜተኞች፣ እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እንግዲህ ፍቅር እንዲቀዘቅዝ አንዱ ምክንያቴ ነው። ሰዎች ራሳቸውን የሚወዱ ከሆነ፣ ሰዎች ለራሳቸው ብቻ የሚኖሩ ስግብግቦች ከሆኑ ፍቅር ሊኖር አይችልም። ስለዚህ ሰዎች ራሳቸውን የሚወዱ ይሆናሉ አለ። ገንዘብን የሚወዱ ይሆናሉ። ትምክህተኞች ናቸው፣ ትዕቢተኞች ናቸው፣ ተሳዳቢዎች ናቸው። በእንዲህ አይነት አኗኗር ውስጥ ፍቅር ሊኖር አይችልም። ራሳቸውን የማይገዙ ጨካኞች ናቸው አለ ሐዋርያው ቅዱስ ጳውሎስ። በመጨረሻው ዘመን የሐዋርያት ሥራ ላይ ቀደም ብዬ እንዳነበብኩላት ጨካኞች ነው ያለው። እኔ ከሄድኩ በኋላ የሚመጡት ለመንጋው የማይራሩ ጨካኞች ናቸው አለ። እዚህ ላይም ሐዋርያው ቅዱስ ጳውሎስ ጨካኞችና መልካም የሆነውን የማይወዱ ናቸው። በትዕቢት የተነፉ፣ ከእግዚአብሔር ይልቅ ደግሞ ተድላቸውን የራሳቸውን ደስታ ብቻ የሚያስቀድሙ፣ ከእግዚአብሔር ይልቅ ለራሳቸው ደስታ ለራሳቸው ምቾት ብቻ የሚኖሩ ናቸው አለ። ይህ ብቻ አይደለም፣ የአምልኮት መልክ አላቸው፣ ሃይማኖታዊ መልክ አላቸው። የሃይማኖት ሰው ነኝ ለማለት የሚያደርጉት ብዙ ነገር አላቸው፣ ኃይሉን ግን ክደዋል። እነዚህ የመጨረሻው ዘመን ምልክቶች መካከል የሚጠቀሱ ናቸው። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ በሐዋርያት ሥራ ላይ የገለጸውም መድኃኒታችን ኢየሱስ ክርስቶስ ካስተማረው ትምህርት ጋር የሚሄድ በእንዲህ አይነት ሰዎች በራስ ወዳድነት ለራሳቸው ብቻ መኖርን ሲያስቀድሙ ፍቅር እንዲቀዘቅዝ ምክንያት ይሆናል። ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች አለ። በእንዲህ አይነት ራስ ወዳድና ስግብግቦች ለራሳቸው ብቻ በሚኖሩ የሃይማኖት መልክ ይዘው ሃይማኖት አልባ የሆኑ ሰዎች በበዙበት ጊዜና ወቅት ላይ እውነተኛ ፍቅር ሊኖር አይችልም እና መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል በተዘረዘሩት የመጨረሻ ዘመን የመምጣቱ ምልክቶች መካከል ከዘረዘራቸው ነገሮች መካከል እስከ መጨረሻው የሚጸና ግን እርሱ ይድናል የሚለው ይገኝበታል። እነዚህ ሁሉ አስጨናቂ ነገሮች፣ የአመፃ ውጤት የሆኑ ነገሮች አሉ። በእነዚህ ሁሉ ግን እስከ መጨረሻ የሚጸና ግን እርሱ ይድናል። በትዕግስት ለማለፍ የሚጥር የአመፃ ውጤት የሆኑትን እነዚህን ክፉ ነገሮች ሁሉ በትዕግስት የሚያልፍ ሰው እርሱ ይድናል። ወዘአዝለፈ ትዕግሥቶ ውእቱ ይድህን። ወንጌላዊ ሉቃስም በሉቃስ ወንጌል ምዕራፍ 19 ቁጥር 21 ላይ ይህንን ሀሳብ ዘግቦታል። እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ፣ በመታገሳችሁ ነፍሳችሁን ታገኛላችሁ፣ ነፍሳችሁን ታተርፋላችሁ፣ ነፍሳችሁን ታድናላችሁ። መቼም ትልቁ ነገር የክርስቶስ ዳግም መምጣት እና ስለ ክርስቶስ ስናስብ ትልቁ የህይወታችን ግብ የመጨረሻው ተስፋ ነፍስን ማትረፍ ነው፣ ነፍስን ማዳን ነው። የዓለምን ክፋት የዓለምን አመፃ መለወጥ አይቻልም። ነገር ግን በአመፃው ዓለም ውስጥ ሆኖ ነፍስን ማትረፍና በትዕግስት ወደ እርሱ መገስገስ ትልቁ ተስፋ እንደሆነ መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ ገልጾታል። እንግዲህ በዚህ ሁሉ መካከል አንድ ሌላ ለየት ያለ ነገር ደግሞ መድኃኒታችን ኢየሱስ ክርስቶስ ተናግረዋል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። ከክርስቶስ መምጣት አስቀድሞ ለአሕዛብ ሁሉ የምስክር እንዲሆን የመንግስት ወንጌል መሰበክ ይገባዋል። ይህ ከተሰበከ በኋላ ሰዎች ነገ አልሰማንም እንዳይሉ፣ ሰዎች የመዳናቸውን ምስጢር የዘላለም ሕይወት ያለበትን የእግዚአብሔር የመንግስቱን ወንጌል እግዚአብሔር ለዚህ ዕድል፣ ለዚህ አገልግሎት፣ ለዚህ ጸጋ የጠራቸው በጸጋው ለዚህ ዕድል ያዘጋጃቸው
እውነት ነው፣ መታደል ነው። ይህንን የመንግስት ወንጌል ለዓለም ከሰበኩና ይህ የመንግስት ወንጌል ለሌሎች ሰዎች ሁሉ ለአሕዛብ ሁሉ ከተሰበከ በኋላ ግን በዛን ጊዜ መጨረሻው ይመጣል። ከመምጣቱ አስቀድሞ ግን ይህ የመንግስት ወንጌል ለሰው ልጆች ሁሉ መነገር አለበት። ለሰው ልጆች ሁሉ መዳረስ አለበት። የመዳናቸውን እውነት፣ የመዳንን ወንጌል፣ የዘላለም ሕይወትን ወንጌል ሰዎች ሁሉ እንዲሰሙ እግዚአብሔር የመታገሱ አንዱ ምስጢር፣ የመዘግየቱ አንዱ ምስጢር ይህ እንደሆነም ተገልጿል። ሐዋርያው ቅዱስ ጴጥሮስም በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 8 እና 9 እስከ 10 ባለው ክፍል ላይ እንደገለጸው ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል እንዳለው ጌታ ይመጣል፣ እንደ ተስፋ ቃሉ አይዘገይም፣ ይመጣል አለ ሐዋርያው ጴጥሮስ። ይመጣል እንደ ተስፋ ቃሉ፣ ነገር ግን ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉም ወደ ንስሐ እንዲደርሱ ማንም እንዳይጠፋ ስለሚፈልግ የጠፉ ሰዎች እንዲድኑ ወደ እግዚአብሔር የመንግስት ወንጌል እንዲመጡ ስለ እናንተ ይታገሳል አለ። በመታገስ ውስጥ ደግሞ ይህ የመንግስት ወንጌል በዓለም ሁሉ ይሰበክ ዘንድ የግድ ነው። ከዛ በኋላ ይመጣል። እንግዲህ የመንግስቱን ወንጌል የሚሰብኩ የመንግስቱን ወንጌል የሚሰሙ ደግሞ የታደሉና ብፁዓን ናቸው። እንግዲህ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ምጽአት በአጭሩ ይህን ያህል ካልን፣ ታዲያ ምን ያህል ለዳግም ምጽአቱ ተዘጋጅተናል የሚለውን ደግሞ ሁላችንም ልናስብበት ይገባል። ስለ ዳግም ምጽአት ሁልጊዜ የምንማረው፣ ሁልጊዜ የምንናገረው፣ ሁልጊዜ የምናስተምረው እንደሆነ ይታወቃል። ነገር ግን ምን ያህል ተዘጋጅተናል? በዚህ ቅዱስ ወንጌል ማቴዎስ ወንጌል ላይ እንደተገለጸው፣ በሌሎችም እንደተገለጸው የመምጫይቱን ሰዓት የሚያውቅ ማንም የለም፣ በድንገት እንደ ሌባ ይመጣል ተብሏል። ተዘጋጅታችሁ ኑሩ፣ ነቅታችሁ ኑሩ ተብሏል። ስለዚህ ሲመጣ አሁን ቢመጣ ምን ያህል ተዘጋጅተናል? ምን ያህል እርሱን ለመቀበል ተዘጋጅተናል? በቅዱስ መጽሐፍ እንደተጻፈው ቅዱሳን እንደተናገሩት ጌታ ሆይና ጌታ ኢየሱስ ሆይና በማለት እንደተጠሙት እኔና እናንተስ ምን ያህል መምጣቱን እየተጠማን መምጣቱን ምን ያህል እየጠበቅነው ነው? ወይ ዝም ብለን ነው ስለ ደብረ ዘይት ስለ ዳግም ምጽአት የምንናገረውና የምናስበው የሚለውንም ማሰብና ማሰላሰል ይገባናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአት ያስተማረው ዛሬም ለእኔና ለእናንተ እንደ ክርስቲያን ተስፋችን ዕለት ዕለት መጠባበቅ ያለብን ይህ ነው። ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው? የሚል ነው የትምህርታችን ርዕስ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።